ግጥምስ ሰግዳለን ይሰገጣል ይፈመሳል ነው ነገሩ። አሁን አንዲት ታሪክ ይዤላችሁ መጥቻለሁ። መቀሌ ሄጄ እያለ ማለት ነው። እንግዲህ በአካል ጋይስ አማርኛ ትንሽ ኮንታክት ጋይስ ቻሉት። እንግዲህ እቺ የምታዩት ልጅ ማለት ነው አክብረት ትባላለች። መቀሌ ነው ያገኘኋት ማደጎ ማለት ነው። ከሸረሮ ወደ መቀሌ ሁለት ታናናሽ እህቶቿን ይዛ በእግር ነው የተጓዘችው። ውጊያው ምክንያት ማለት ነው ቤተሰቦቿ ጠፍተውባት። እቺ ልጅ ኮንፊደንሷ ላሳያችሁ ፈልጋለሁ። ኮንፊደንስሽ ምን ያህል ነው ስላት ዋክ እያደረኩኝ ላሳየ እችላለሁ አለች። ይኸው ይታያችሁ ከሆነ ሁላችሁም እንደምትመለከቱት አክብረት ለምንድን ነው ኮንፊደንት የሆንሽው ብዬ ጠየኳት። መልሷ ምን እንደነበር ታውቃላችሁ? የእፍረት ዋጋ ስለማውቀዋለች። አያችሁ፣ አሁን አንድ ነገር ልነግራችሁ እፈልጋለሁ። እኔ አዶናይ፣ ይህ የምታዩት አዶናይ ከ4 ዓመት በፊት ይህ አዶናይ አልነበርኩም። ይህ አዶናይ ያመጣሁት እያንዳንዷ እርምጃ አዲሱ ማንነቴን በመወከል ነው። እነዚህ ልጆች ሲራመዱ ማለት ነው እኛ የምናየው ቤቢ ልብሳቸው ሊሆን ይችላል፣ ግን በአዲሱ ማንነታቸው ነው እየተራመዱ ያሉት። ይህ ትምህርት፣ ይህ ስልጠና ስለ ልብስ ብቻ ሳይሆን ስለ ኮንፊደንስ ነው። የምትፈልጉት ህይወት፣ የምትፈልጉት ደረጃ መድረስ ከፈለጋችሁ እያንዳንዷ እርምጃችሁ በአዲሱ ማንነታችሁ መሆን አለበት ማለት ነው። ከ4 ዓመት በፊት እንዴት ተራመድ እንደነበር ላሳያችሁ ወደ ውጭ ስወጣ ማለት ነው። እደበቅ ነበር፣ ከሰው በታች ነኝ ብዬ አስብ ነበረ። መታየት ያስፈራኝ ነበረ። ይህ ማንነት እኔን አልጠቀመኝም፣ ወደ ድህነት ውስጥ አስገባኝ፣ ሰውነቴን አበላሸው፣ ራሴን እንድጠላ አደረገኝ፣ ከሰዎች እንድርቅ አደረገኝ። ለ2 ዓመት ሙሉ የማታ ሽፍት ነበር የምሰራው፣ ማታ ማታ። ለምን? ቀን ሰው እንዲያየኝ ስለማልፈልግ አፍርና ፈራ ነበረ። አሁን ደግሞ ስግጥ ብዬ ታባት አዲሱ ማንነቴን ገነባሁት ማለት ነው። ህይወታችን የእኛ መስታወት ነው። እኛ የሆነውን እቺ ህይወት ታሳየናለች። መድረስ የምንፈልገው ደረጃ ካለ መጣር፣ መድፋት ወይም ደግሞ ይሄ ላብ በላብ መሆን ሳይሆን እምነታችንና ለራሳችን ያለን አመለካከት መቀየር ነው። ይህ እምነት ደግሞ እያንዳንዷ እርምጃ ከእኛ ጋር መሆን አለበት ማለት ነው። የአሁኑ አዶናይ ማን ነው? ሰው ምን ይለኛል ብሎ አይፈራም። ሁሉም ሰው ያየኛል። አንዳንዱ ሊተርበኝ ይችላል፣ አንዳንዱ ሊሰድበኝ ይችላል፣ አንዳንዱ ደግሞ ሊያደንቀኝ ይችላል። ግን የሚያደንቁኝም ለእኔ ምንም የሚጨምሩት ነገር የለም፣ የሚተርቡኝም ለእኔ ከኔ የሚወስዱት ምንም ነገር የለም። ስለዚህ እያንዳንዷ እርምጃ በሙሉ እምነት እራመዳታለሁ በአዲሱ ማንነቴ ማለት ነው። ኦውን ማድረግ አለባችሁ። ሰው ሊተርባችሁ ይችላል፣ ግን አዲሱ ህይወታችሁ የምታመጡት እያንዳንዷ እርምጃ በአዲሱ እምነታችሁ፣ በአዲሱ በረከታችሁ መሆን አለበት። ሰው ይተርባችሁ፣ who cares? ምን ያመጣሉ? ምንም። እግዚአብሔራችሁን ትይዛላችሁ፣ እዚህ ላይ አላማችሁን እዚህ ላይ ትይዛላችሁ፣ እርምጃችሁ ከዛ ታራምዳላችሁ ማለት ነው። እዚሁ እናቆያለን።